አንድ ኃላፊነት እንዳለው አሁን ኢትዮ ሰገነት ቻናል ላይ ነው ያወራ ያለሁት በመሰራበት ሚዲያ ላይ በስራ አስኪያጅነት በሲኦነት በመሰራበት ሚዲያ እዚህ አምኖት ሲኦ አምኖት ምናምን የሰገነት ቻናል ላይ ትንታኔ የምሰጥበት ለትንታኔ ስጠራ የምገኝበት ሲኦ ሆኜ በመሰራበት ቦታ ኃላፊነቴ ካምፓኒውን ማስጠበቅ የካምፓኒ ምንድነው ስርዓትና ንብረት መጠበቅ ስለዚህ ኤኒ አቴምፕት በማክሸፍ ካምፓኒው ወይም ድርጅቱ ወይም ሚዲያው እንዲጠበቅ የማድረግ ኃላፊነት ነው ኃላፊነቴን ተወጥቻለሁ and the company is safe እና የሚያስጨንቃችሁ ምናምን አካል ምንም ነገር አይኖር ማለት ነው ኢትዮ 360 እስካሁን 50 ድረስ ሴፍ ወደፊትም ሴፍ ህግ ያለበት ሀገር ስለሆነ ማለት ነው ስለዚህ ልልምችለው ይሄን ብቻ ነው ኃላፊነቴ መጠበቅ ነው ማስጠበቅ ነው የካምፓኒው ድርሻ ይሄ የኔ ኃላፊነት ነው ከዛ ውጪ ሚዲያውን በተመለከተ ምንም ነገር በሚዲያ ወጥቼ መናገር አልፈልግም አልችልምም ላደርግም አይገባም ይሄን ደግሞ ራሴ ህግና ስርዓት መከተል ስላለብኝ ከዚህ በላይ በዝርዝር የምላችሁ ነገር የለም እጃችሁን ባፋችሁ ጭናችሁ የምትገረሙበት ሁናቴ ይመጣል ከሚል በቀር መልስ የለኝ ይሄንን ካልን እና ተኩር ወደ ዋናው ስራችን በድጋሚ አብራችሁን ስለሆናችሁ ደስ ይለናል ከልብ እናመሰግናለን አድማጮች አንድ ነገር ሁልጊዜም እንደምንላችሁ አብራችሁ ሁሉ በፕሪንሲፕል በመረ ላይ እንቆማለን በፍጹም ወደዚህ ሊጎትተን ጭቃውስ ሊጥለን የሚችል አንዳች ኃይል የለም ላመንበት ጉዳይ ቀራኒዮ መሄድ ሲኖርብን ቀራኒዮ እንሄዳለን ስቶንስ ቃል ነው ቃል ደግሞ አይታጠፍም ላመንበት መሰረታዊ ዓላማ የቱንም ያክል ፈተና ወጀብ ቢመጣ ሸብረክ የሚባል ነገር የለም ደጋግመን ተናግረናል በጣም ቀላሉን አይደለም ከዚህ በእጅጉ የከፋውን ለዓላማ ስንል ተሻግረነው ስድብ ፎቶ መዘግዘግ ገለመሌ ምናምን አይደለም ይሄማ የተለመደ ያለ ከዚህ በጣም የከፋው እንኳን ተዘግዝቆ ማዘር ተዘግዝቆ መገረፍ ላመኑበት ስቃይ መቀበል እንኳን ያንን የተሻገረ ሰው እነዚህ በጣም ትንንሾቹን በቀላሉ የቢምቢ ፖለቲካ ብሎ የሚሻገራቸው ናቸው አታዲስ በጣም እናመሰግናለን ድጋፍ አድርጓል ከልብ እናመሰግናለን ሆናል ነገር ግን ደጋግመን የምንላችሁ ከኛ ጋር በተያያዘ አሁን በሚዲያ መተን እንደዛ ነው በዚህ ጋር ወጥቶ በዚህ ጋር ወርዶ ምንላችሁ ነገር ምንልበት መሰረታዊ ምክንያት ሁሉም ነገር ህግና የህግ መስመር ይዞ የሚሄድ እኛ ደግሞ ክሊር በሆነ ሁኔታ ከዚህ በፊት የተናገርነው ኤንዲአይ ማለት ነን ዲስክሎዠር አግሪመንት ኦፊሻሊ ይታወቅ ተቋማዊ የሆነ ነን ዲስክሎዠር አግሪመንት ፈርመናል ባለንበት ተቋም ስለዚህ የፈለገ ቢሆን ተገፍተንም ቢሆን ምን ማለት እንደሆነ ተረዱታላችሁ አንዳንድ ነገሮች ፕሮቮኬሽን ሲመጡ ለነዚያ መልስ እንድንሰጥ ይፈልጋል ከዛ በኋላ ድንበሩ እንድናል ህገ ወጥ የሆነ ህግ የሚጥስ ድንበሩን ይለፈውና ኮንሲኩዌንሱን አልፎ ያገኝ እኛ ግን ድንበር አናል በሁለት ምክንያት አንድ ህግና የህግ መስመር እንከተል ስለሆነ ሁለተኛው ሞራል የሚባል ነገር አለ በነውር ውስጥ መገኘት ስለዚህ በተቻለ መጠን ከነውር ነገሮች ራሳችንን ገለል አድርገን የምናተኩረው ስራ ላይ ከዚያስ እያንዳንዱ ነገር ጊዜውን ጠብቆ የትጋ ምን እንዴት ምን የሚለውን ስታዩ ምንም አልጠራጠርም በእርግጠኛነት የምናገራችሁ እጃችሁን ባፋችሁ ጭናችሁ የምትገረሙበት ጊዜ ብዙ ሩቅ ሳይሆን ይመጣል እዛ ላይ ለማንኛውም